ሰላም ይብዛላችሁ የጌታ ቤተሰቦች የጌታ ልጆች እንዴት ናችሁ? ኢትዮጵያውያንና ኤርትራውያን ያላችሁበት የጌታ ሰላምና ጸጋ ይብዛላችሁ። ዛሬ እንግዲህ ከላይ በሪሱ ላይ እንደተመለከታችሁት የዘፍጥረት መጽሐፍ ለምንድነው ዘፍጥረት የተባለው? የዘፍጥረትን ስያሜ ለምንድነው ያገኘው የሚለውን ከመጽሐፍ ቅዱስ አንፃር እንመለከታለን እና ይሄንን ትምህርት ቀጣይነት ያለው ስለሆነ ለሌሎች እንዲደርስ ደግሞ ሼር ማድረግ እንዳትረሱ። እንዳጋጣሚ ይህንን የዩቲዩብ ቻናልን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ላለው ምክንያቱም ሌሎችም አዳዲስ ትምህርቶችን በዚህ ሚዲያ ስለምለቅ ማለት ነው በዚህ ቻናል ስለምለቅ ሰብስክራይብ አድርጋችሁ ቤተሰብ ሆኑ። የደወል ምልክቷንም ተጫንታችሁ ደግሞ ሌሎች አዳዲስ የሚገቡትን ቪዲዮዎች እንዲደርሳችሁ ደወል ምልክቷን ተጫኑ ላለው። እግዚአብሔር አምላክ ዘመናችሁን ይባርክ። ዛሬ እንግዲህ ዘፍጥረት መጽሐፍን እናያለን፣ መግቢያውን እናያለን። እንግዲህ ከዚህ በኋላ ክፍል 1 ክፍል 2 እያልኩኝ ስለምለቃቸው የዘፍጥረት መጽሐፍን እንመለከታለን። ጌታ እንግዲህ ይረዳናል። ጌታ ስሙ የተባረከ ይሁን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ አድርጋችሁ ይህንን ቪዲዮ ጀምሩ። ወደ ዛሬው ቪዲዮ ሲገባ የዘፍጥረት አጠቃላይ የመግቢያ ስንመለከት እንግዲህ ዘፍጥረት መጀመሪያ የተጻፈው በምንድን ነው? እንግዲህ ስለ ጻፊው እናወራለን። በመጀመሪያ ግን የተጻፈው በምንድን ነው ስንል የዘፍጥረት መጽሐፍ በመጀመሪያ የተጻፈው በዕብራይስጥ ቋንቋ ነው የተጻፈውና በዕብራይስጥ ቋንቋ ብሬሺስ በመባል ትርጉሙ ደግሞ በመጀመሪያ እንደ ቢግኒንግ የሚለውን እንግሊዘኛው እንደ ቢግኒንግ የመጀመሪያ ዘፍጥረት ስንል የመጀመሪያ ከሁሉ ቀዳሚ የሚለውን ይወስዷል እና በዕብራይስጥ ነው መጀመሪያ የተጻፈው እና ይህንን ደግሞ ጄኔሲስ የሚለው ስያሜ እንደገና ተሰጠው። ይህ ማለት የተሰጠው በ300 ዓመት ዓለም ላይ 72 የሚሆኑ የአይሁድ ሊቃውንት እንግዲህ በ70 ቀናት ውስጥ የብሉይ ኪዳንን እንግዲህ የብሉይ ኪዳን መጽሐፍ በዕብራይስጥ ነው መጀመሪያ ተጻፈው። የብሉይ ኪዳንን መጽሐፍ ወደ ግሪክ እየቀየሩ እንግዲህ ቋንቋ ሲተረጉሙ የሰጡት ስያሜ ነው። ይሄ ጄኔሲስ የሚለው መጀመሪያ በምን ነበር? በዕብራይስጥ ነበር። ከዕብራይስጥ ደግሞ ወደ ተቀየረ ወደ ግሪክ ሲተረጉመው የአይሁድ ሊቃውንት የብሉይ ኪዳንን መጽሐፍ ወደ ግሪክ እየተረጎሙ በዛን ጊዜ በ300 ዓመት ዓለም ውስጥ የዘፍጥረት መጽሐፍ እንግዲህ ጄኔሲስ የሚለውን ትርጓሜ አግኝቷል። ይህ ማለት እንግዲህ የመጀመሪያ ማለት ነው። የመጀመሪያ እንደ ቢግኒንግ የሚለውን የመጀመሪያ የሚለውን ወስዷል እና ዘፍጥረት ይህን ስም እንዴት ነው ዘፍጥረት ለምን ተባለ? እንግዲህ ብዙ ጊዜ ተምረን ሊሆን ይችላል ዘፍጥረት መጽሐፍ ላይ እንደዚህ ይላል እንደዚህ ነው ብሎን ብዙ ልናውቅ እንችላለን። በዘፍጥረት መጽሐፍ ውስጥ የተጻፉትን ብዙ ነገሮችን እዛ ውስጥ ልናውቅ እንችላለን እና ዘፍጥረት ለምን ተባለ? ዘፍጥረት የሚለውን ስያሜ እንዴት ነው ሊወስድ የቻለው የሚለውን እንመልከት። ምክንያቱም ለአንድ ነገር ስም ስንሰጠው ስም አንዳንድ ጊዜ ማንነትን ይገልጻል አይደለ? አሁን ለምሳሌ የሆነ መጽሐፍ ስታነቡ ከላይ ርዕሱ ይጻፋል እና ርዕሱ ምንድነው? ውስጡ ያለውን መልእክት ይገልጻል። ምክንያቱም ጠቅልሎ አንድ ላይ ያንን መልእክት ወደዛ መልእክት የሚመራ ርዕስ ይሰጠዋል አንድ መጽሐፍ። ለሌላም ነገር የሆነ ድርጅት አሁን ሲከፈት ያንን ድርጅት እዛ ውስጥ የሚሰራውን ስራ የሚገልጥ ስም ይሰጠዋል፣ ርዕስ ይሰጠዋል። ክብር ለጌታ ይሁን። ያንን ርዕስ ሰው አይቶ ኦኬ ይሄ እንደዚህ ነው፣ ይሄ መጽሐፍ ይሄን ከተናገረ ውስጡ ላይ ይሄንን ነገር በቃ በዚህ ሐሳብ ዙሪያ ይናገራል ብሎ ያስባል። እንደዚሁ ዘፍጥረት መጽሐፍ እንግዲህ ዘፍጥረት የሚለውን ስንመለከት ስለ ፍጥረት እንደሚያወራ ስሙ ራሱ ወደዛ ይጋብዘናል። ክብር ለኢየሱስ ይሁን። ስለዚህ ዘፍጥረት የሚለው ስያሜ በምን ምክንያቱ ነው የተሰጠው? እንዴት ነው የተሰጠው? ለምንድን ነው ዘፍጥረት የተባለው? ለምን ዘፍጥረት ተብሎ ስያሜ ተሰጠው ሲባል የፍጥረትን ጅማሬ ጠቅልሎ ስለያዘ ነው። አንደኛ የምትጽፉ ሰዎች አንደኛ ዘፍጥረት የተባለበት ምክንያት አንደኛው የፍጥረትን ጅማሬ ጠቅልሎ ይዟል። ዘፍጥረት ነገር ነው። የፍጥረታት የተፈጠረው አሁን እዚህ ምድር ላይ የምናያቸውን ሁሉንም ነገር በአይናችን የምናየውን የምንሰማውን የምንዳስሰው ነገር የተፈጠረበት የመጀመሪያው ዘፍጥረት ላይ በቃ ጠቅልሎ ይይዛል። ያንን የተፈጠረውን ፍጥረት ሁሉ ጠቅልሎ የሚይዝ መጽሐፍ ክፍል ነው። ክብር ለኢየሱስ ይሁን። ስለዚህ የፍጥረት ጅማሬ
የሰው ፍጥረት ይሁን የእንስሳት ይሁን የእጽዋቶች ይሁን የምናያቸው የትኛውም በዚህ ምድር ላይ አሁን ተፈጥሯል ብለን የምናስበውና የምንዳስሰው ነገር የተፈጠረው በዘፍጥረት ነው። ስለዚህ ዘፍጥረት ያንን የፍጥረት ሁሉ ጅማሬውን ሁሉ ምን አድርጎ ይዟል? ጠቅልሎ የያዘ መጽሐፍ ነው። ስለዚህ ምን ተባለ? ዘፍጥረት ተብሎ ተሰይሟል ማለት ነው። ስለዚህ ሰው ይሁን ሰውም የተፈጠረበት ነው፣ እንስሳም የተፈጠረበት፣ እጽዋቶች የተፈጠሩበት፣ የተለያዩ ባህር መሬት የተፈጠረበት፣ የተለያዩ በቃ ይሄ ፍጥረት የተባለው ነገር ሁሉ የተፈጠረበት የመጀመሪያው ስለሆነ ምን ተባለ? ዘፍጥረት ተባለ ማለት ነው። ስለዚህ ሁለተኛው ደግሞ ምንድነው? ሁለተኛ የሰዎች የመጀመሪያው ህብረት ስለተገለጠበት ነው። የሰዎች የመጀመሪያው ሰዎች ህብረት በዚህ ዘፍጥረት መጽሐፍ ውስጥ የሚገርማችሁ ነገር ሰዎች ህብረት የጀመሩበት የመጀመሪያ ህብረት የሚባለው ነገር ከእግዚአብሔር ጋር ያለው ይሁን ከሰውም ጋር አሁን አዳምና ሔዋን ያለ ህብረት ያደረጉበት የመጀመሪያ ህብረት የተፈጠረበት ከእግዚአብሔር ጋር ሰዎች ህብረት ያደረጉበት የመጀመሪያ ህብረት የተጀመረበት መጽሐፍ ስለሆነ አንደኛ ላይ እንዳልኳችሁ እንዳትረሱ የመጀመሪያው ምንድነው? የፍጥረት ሁሉ ጅማሬ ጠቅልሎ ስለሚይዝ የፍጥረትን ሁሉ ጅማሬ ጠቅልሎስ የሚይዝ ስለሆነ ሁለተኛው ህብረት የጀመረበት የሰዎች የመጀመሪያው ህብረት ስለተገለጠበት ህብረት የተገለጠው በዘፍጥረት መጽሐፍ ውስጥ ነው። መጀመሪያ ህብረት የሚባል ነገር የተገለጠው በማን መጽሐፍ ነው? በዘፍጥረት መጽሐፍ ውስጥ ህብረት ተገልጧል ማለት ነው። ሶስተኛው ደግሞ ምንድነው? የኃጢአትና የፍርድ እንዲሁም የተስፋ ጅማሬ ስለሰፈረበት ነው። አንደኛ ምን ኃጢአት እንግዲህ ዘፍጥረት ምዕራፍ 3 ላይ ቁጥር 1 እስከ 7 ስታነቡ እንግዲህ እባብ ሔዋንን መጥቶ እንዳሳታት የሰው ውድቀት በዛ እንደጀመረ ይናገራል። እና ዘፍጥረት የተባለበት ምክንያት ሶስተኛው ምን ማለት ነው? የኃጢአትና የፍርድ መጀመሪያ እንዲሁም የተስፋ ጅማሬ ተስፋም የተጀመረበት ኃጢአት የተጀመረበት ፍርድ የተጀመረበት እዛው እንግዲህ እግዚአብሔር አዳም ላይ ሲፈርድ እግዚአብሔር ሔዋን ላይ ሲፈርድ እንመለከታለን እና ሰይጣንም ላይ ሲፈርድበት እንመለከታለን። ውድቀት እዛ ጋር እንደተጀመረ ጅማሬ ዘፍጥረት መጽሐፍ ላይ ይህ የኃጢአት የውድቀት የፍርድ ጅማሬ እንደሆነ እንመለከታለን። እና እንደገና ደግሞ እግዚአብሔር ተስፋ ለሰው ልጆች እንደሰጠ ዘፍጥረት እንግዲህ ምዕራፍ 12 ላይ ለአብርሃም ተስፋ እንደሰጠው እስራኤልን እግዚአብሔር እንደሚባርክ ትውልድን እግዚአብሔር እንደገና እንደሚባርክ ተስፋ የገባ መጽሐፍ እንደሆነ ስለዚህ የተስፋ የፍርድ የኃጢአት ጅማሬ የምን መጽሐፍ ነው? የዘፍጥረት መጽሐፍ ይህ የተጀመረበት መጽሐፍ ስለሆነ ዘፍጥረት የሚለውን ስያሜ አግኝቷል ማለት ነው። ስለዚህ እስካሁን 3 አይተናል። አራተኛው ምንድነው? የእምነትና በእምነት የሚገኝ ጽድቅ ጅማሬ። አሁን ስለ እምነት እንግዲህ አብርሃም አመነ ጽድቅ ሆኖ ተቆጠረለት ይላል። እምነት ስለ እምነት የተጀመረበት ጅማሬ ሰው አምኖ ጽድቅን እንደሚያገኝ ጽድቅ በእምነት የሚገኝ ነገር መሆኑ በዛ በዘፍጥረት መጽሐፍ ውስጥ ነው የተጀመረው። ፈጠን እያልኩ የተናገርኩ ነው። የምትጽፉ ሰዎች እየጻፋችሁ ያዙ። የእምነትና የእምነት ጅማሬ የሆነበት መጽሐፍ ነው እና ጽድቅ ደግሞ በእምነት እንደሚገኝ የሚያሳይ ጅማሬ መሆኑን የሚያሳይ ነው። ክብር ለኢየሱስ ይሁን። ስለዚህ አራተኛው የእምነትና በእምነት ስለሚገኝ ጽድቅ ጅማሬ የሆነ ዘፍጥረት መጽሐፍ ነው ማለት ነው። ይህ ሁሉ እንግዲህ በዘፍጥረት መጽሐፍ ነው። ይህ ሁሉ ጅማሬ የነገሮች ሁሉ ጅማሬ ነው። ስለዚህ ዘፍጥረት የሚለውን ስያሜ ከዚህ አንጻር አግኝቷል ማለት ነው። እንግዲህ ይህ መጽሐፍ ጥንታዊ ዘመን ይህ የመጀመሪያው እንግዲህ ይህ መጽሐፍ አሁን እንዳልኳችሁ ጥንታዊ ዘመን ፕሪሜቫል ፔሪድ ኦር ሂስትሪ በመባል ይታወቃል። ይህ እንግዲህ ስለ ፍጥረት አፈጣጠር ስለ ሰው ውድቀትና ስለ እግዚአብሔር የመበጀት ዓላማ የሚያወራ የታሪክ አንድ ክፍል ነው። ክብር ለኢየሱስ ይሁን። የታሪክ አንድ ክፍል ነው በጥንታዊ ዘመን ላይ ማለት ነው። ጸሐፊው ይህንን መጽሐፍ ሲጽፍ ዘፍጥረትን መጽሐፍ ሲጽፍ እጅግ ስልታዊ በሆነ ሁኔታ ወይም ቅንብር ክስተቶችን ቅደም ተከተል ጠብቆ ጽፎታል። በዚህ እግዚአብሔር በትውልድ መካከል እንዴት ስራውን ሲሰራ እንደነበር መረዳት ይቻላል እና እያንዳንዱን ፍልሰት መጽሐፉን ሲጽፍ የእያንዳንዱን ቅደም ተከተሉን ጠብቆ ነው የጻፈውና የትውልድ ሐረጎችን አሁን ለምሳሌ የትውልድ ሐረግን ሲጽፍ እንደ ሐሳቡ መግቢያ በማድረግ አንድ ክፍል ወደ ሌላኛው የተሻገረበትና ሁኔታን ደግሞ ስናጠን የጸሐፊውን ብስለት እንረዳለን። ምክንያቱም ከአንዱ ምዕራፍ ወደ ሌላው ምዕራፍ ሲሸጋገር ሰው ሊረዳ በሚችለው መንገድ ለሰው ሊገባ በሚገባው መንገድ
ጸሐፊው በስልታዊ በሆነ በቃ ብስለት ባለው መንገድ ይህንን መጽሐፍ ጽፎታል ማለት ነው። አሁን ለምሳሌ የሰማይና የምድር ጅማሬ ማለትም የእኛንም ራሳችንን እንድናይ ያደርጋል እና ሰማይና ምድር መጀመሪያ እንደተፈጠረ ከዛ በኋላ በምድር ላይ የሚገኙ ነገሮች እንደተፈጠሩ እያንዳንዱን ደረጃቸውን ስልታቸውን ጠብቆ ተናግሯል ማለት ነው፣ ጽፎታል ማለት ነው። ሌላው እንግዲህ የምንመለከተው ምንድነው? ከዚህ ክፍል ውስጥ እንግዲህ ስለ ጸሐፊው እንመለከታለን። ጸሐፊው ደግሞ ማን ነው ሲባል መጽሐፍ ቅዱሳችን ስለ ጸሐፊው ብዙ ምስክርነቶች እዚህ ጋር አሉ። ምክንያቱም ሙሴ እንደጻፈው መጽሐፉን ሙሴ እንደጻፈው መጽሐፉ ራሱ ይመሰክራል ማለት ነው። የሕግ መጽሐፍት ራሳቸው ሙሴ ስለ መጽሐፉ ወይንም ስለ ማቀናበሩ ይመሰክራሉ። ምክንያቱም ይህንን መመልከት የምንችለው እግዚአብሔር ሙሴን እንግዲህ የአማሌቅን ዝክር ከሰማይ በታች ጨርሼ እደመስሳለሁ እና ይህን ለመታሰቢያ በመጽሐፍ ጻፈው ብሎ ለሙሴ ሲናገር እናያለን በዛ ክፍል ላይ እና በኢያሱም ጆሮ ተናገር አለው። ይህ ክፍል የሚገኘው እንግዲህ ዘጸአት ምዕራፍ 17 ቁጥር 14 ላይ ነው ያለው። እንዲሁም ሙሴም የእግዚአብሔርን ቃሎች ጻፈ፣ ማለዳም ተነሳ፣ ከተራራውም በታች መሠዊያውን 12 ሐውልቶች ለ12ቱ የእስራኤል ነገዶች ሰራ የሚል ቃል አለ። ክብር ለጌታ ይሁን። ስለዚህ የዚህን የሕግ መጽሐፍትን የጻፈው ማን ነው? መጽሐፍ ቅዱስ በግልጽ የሚያስቀምጥልን ሙሴ እንደጻፈው ይናገራል። ሌላ መረጃ ደግሞ በሌሎች የብሉይ ኪዳን መጽሐፍት የምናገኛቸው መረጃዎች አሉ፣ ሙሴ እንደጻፋቸው ማለት ነው። በዕብራውያንና በአማሌቅ መካከል የተደረገ ጦርነት አለ። ለምሳሌ በሙሴ መመዝገቡ ወይም መጻፉ ዘጸአት ምዕራፍ 17 14 ላይ ያለውን ማለት ነው። ኢያሱ 1:8 የዚህ ሕግ መጽሐፍ ካፍ አይለይ፣ ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስቦ የዚያን ጊዜም መንገድ ይቀናልሃል ይከናወንልሃልም ይላል። ስለዚህ ቁጥር 7 ላይ ባሪያዬ ሙሴ ያዘዘን ሕግ ሁሉ ጠብቅ አድርጎም በምትሄድበትም ሁሉ እንዲከናወንልህ በቀኝ እጅህም ወደ ግራም አትበል ይላል። ስለዚህ በኢያሱ ምዕራፍ 8:31 ላይ እንዲሁም የእግዚአብሔር ባሪያ ሙሴ የእስራኤል ልጆች እንዳዘዘ በሙሴ ሕግ መጽሐፍ እንደተጻፈው እናነባለን። ኢያሱ የሙሴን ሕጎች እንደገና ጻፋቸው የሚል በቁጥር 32 እናነባለን። ሌላ ደግሞ አንደኛ ነገሥት 2:3 ላይ ንጉሥ ዳዊት እንዲህ ይላል፣ በሙሴ ሕግ እንደተጻፈ ሥርዓቱንና ትእዛዙን ፍርዱን ምስክሩን ትጠብቅ ዘንድ በመንገዱ ትሄድ ዘንድ የአምላክን የእግዚአብሔርን ትእዛዝ ጠብቅ የሚል እናገኛለን። ሌላ ደግሞ ሁለተኛ ነገሥት ምዕራፍ 14:6 ላይ በሙሴ ሕግ መጽሐፍም እንደተጻፈ ይላል። እንግዲህ በአምስቱ የሙሴ መጽሐፍት ከሙሴ ጸሐፊነት በቀር ሌላ ሰው ስለ መጽሐፉ ምንም አይነት ፍንጭ አለመገኘቱ በጣም ይገርም ነውና ይሄ እሱ ነው የጻፈው፣ እንዲህ ነው የተጻፈው፣ በእንትና ተጽፏል፣ አይ እሱም ሊጽፍ ይችላል የሚልበት ምንም ፍንጭ አይሰጥም። አምስቱ የሕግ መጽሐፍት እነዚህን ፍንጭ አይሰጡንም። ስለዚህ ጸሐፊው በትክክል ሙሴ እንደሆነ መጽሐፍ ቅዱሱ ራሱ ይመራናል ማለት ነው እና በአዲስ ኪዳን ላይ ሄደን ስንመለከት ደግሞ እንደገና ሌላ መረጃ ይሰጠናል። አዲስ ኪዳን ስለ ሙሴ ጻፍነት አበክሮ ይናገራልና የሕግን መጽሐፍትና ሙሴ ከሚያገኛቸው ማጣቀሻዎች ባሻገር በቀጥታ ከሙሴ ከራሱ ጋር የሚያገናኙ ክፍሎች መርጠን እስኪ ለምሳሌ ማቴዎስ ምዕራፍ 19 ቁጥር 8 ላይ እርሱም ሙሴ ስለ ልባችሁ ጥንካሬ ሚስቶቻችሁ ትፈቱ ዘንድ ፈቀደላችሁ፣ ከጥንት ግን እንዲህ አልነበረም። በዮሐንስ ምዕራፍ 5:46 እስከ 47 ደግሞ ሙሴንስ ብታምኑ እኔን ባመናችሁ ነበር ይላል፣ እሱ ስለ እኔ ጽፏል ይላል። እንዲሁም ደግሞ በዮሐንስ 7:19 ላይ ክርስቶስ እንዲህ ይላል፣ ሙሴ ሕግን አልሰጣችሁምን? ከእናንተ ሕግን የሚያደርግ አንድ ስንኳ የለም። ክብር ለጌታ ይሁን። ስለዚህ በእነዚህ መጽሐፍት ውስጥ ሙሴ እንደጻፈ ይናገራል። አምስቱ መጽሐፍትን ማለት ነው። ልትገድሉኝ ስለምን ትፈልጋላችሁ? ሐዋርያው ጴጥሮስ ደግሞ የዘዳግም 18:15 ያለውን ሐሳብ በመውሰድ ማለት ነው። ሐዋርያው ጳውሎስም እንዲሁ በሮሜ 10:5 ላይ ዘሌዋውያን 18:5ን በመጥቀስ እንዲህ ይላል፣ ሙሴ ከሕግ የሆነውን ጽድቅ የሚያደርገውን ሰው በእርሱ ሕይወት እንዲኖር ጽፏልና ይላል። ክብር ለኢየሱስ። እንደዚህ አሁን ብዙ አሉ፣ ሁሉን መግለጽ ባያስፈልግም። ስለዚህ የአምስቱን መጽሐፍ እነዚህን የጻፈው ማን ነው ሲባል ሙሴ ነው ጸሐፊው። ስለ ጸሐፊው ካወራን ዘፍጥረት መጽሐፍን የአምስቱን ዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘኍልቍ፣ ዘዳግም አምስቱን የሕግ መጽሐፍትን እነዚህን የጻፈው ማን ነው? ሙሴ። ስለዚህ እዛ ክፍል ላይ ብዙ ፈተናዎች እንዳሉ መፈተን እንዳለ ዛሬም ደግሞ ከዛ መጽሐፍ ውስጥ በእኛ ዘመን አሁን ለኑሯችን በጣም አስፈላጊ የሆኑ ትምህርቶችን እናገኛለን እና የእኛንም መፈተን ማለትም ትዕቢት ሊሆን ይችላል፣ ውርቀት ሊሆን ይችላል፣
ያንን እንድናይ ያደርገናል። በዚህ አይነት ውስብስብና እጅግ ክፉ በበዛበት ዓለም እግዚአብሔር የሚገለጠውን ጸጋና ምሕረት እያየን እንድንደነቅም ያደርገናል። ይህ መጽሐፍ እንግዲህ አሁን በዚህ ዘመን ላይ እንግዲህ ምን ያህል ውድቀት እንዳለ፣ ምን ያህል ኃጢአት እንዳለ፣ ምን ያህል ፈተናዎች ደግሞ በህይወታችን ላይ እኛን ከእግዚአብሔር ሊለዩ የሚመጡ ፈተናዎች እንግዲህ ዘፍጥረት ምዕራፍ 3 ላይ ምን ያህል በምን ስልት በምን አይነት መንገድ ወደ እነሱ ጠላት እንደመጣ ከእግዚአብሔር ሊለያቸው እንደመጣ። ስለዚህ ዛሬም በዚህ ዘመን ላይ ወደ እኛ ህይወት የሚመጡ ብዙ ነገሮች አሉ። ምን ለማድረግ እኛን ከእግዚአብሔር ሊለየን ብዙ ትዕቢት ሊሆን ይችላል። በእግዚአብሔር ላይ የምንናገረው ትዕቢት ንግግር ሊሆን ይችላል። ከሰዎች ጋር ያለን ግንኙነት ሊሆን ይችላል። እያንዳንዱ ነገር እግዚአብሔር ለኛ የሰጠን መልካም ነገር በክፋት የምንጠቀም ሰዎች ልንኖር እንችላለን። ስለዚህ ይህ የሚገርመውን የእግዚአብሔርን የሚገለጸውን ጸጋና ምሕረት እንግዲህ ሰው ምንም ያህል ኃጢአት ቢሰራ ቢወድቅ እግዚአብሔር የመበጀትን ጅማሬ እና ተስፋ የሰጠበት የጅማሬ መጽሐፍ መሆኑ ብንወርቅ ኃጢአት ብንሰራ በተለያየ ሁኔታዎች ውስጥ እግዚአብሔርን ብናሳዝነው ወገኖቼ እግዚአብሔር ግን መሐሪ መሆኑ የእግዚአብሔር ምሕረት የምንደነቅበት መጽሐፍ ነው የዘፍጥረት መጽሐፍ። ስለዚህ ይሄንን ሁሉ እንግዲህ ዘፍጥረት መጽሐፍ ይዞታል ማለት ነው። ዛሬ እንደ መግቢያ ነው ያወራሁት። ስለዚህ ከዚህ በኋላ የሚለቀቁ ቪዲዮዎችን እንግዲህ በጥልቀት ክፍሉን 1 ምዕራፍ 1 ለብቻ ምዕራፍ 2 እያለን በጥልቀት ክፍሉን እንመለከታለን። ስለዚህ ዛሬ ይህንን ቪዲዮ ጀመራችሁ የሚቀጥለውን ክፍል እንዳያመልጣችሁ ሰብስክራይብ ያላረጋችሁ እንግዲህ ሰብስክራይብ አድርጉ። እግዚአብሔር አምላክ ዘመናችሁን ይባርክ። ይህን ትምህርት ለብዙዎች ይድረስ ወገኖቼ፣ ለብዙዎች ይድረስ። ስለዚህ ሼር አድርጉላቸው። ላይክ ስታደርጉ የዩቲዩብ ደግሞ ለብዙዎች እንዲደርስ ስለሚያደርግ ላይክ እንድታደርጉ እላለሁ። ጥያቄ ካላችሁ የተለያየ ሐሳብ ካላችሁ በአስተያየት መስጫው ኮሜንት ላይ መጻፍ ትችላላችሁ እና ጥያቄ ሆነባችሁን ትምህርት ሊሆን ይችላል በዚህ ጉዳይ ላይ ትምህርት እንድታዘጋጅ እንፈልጋለን የምትሉት ርዕስ ካለ በዚህ ጉዳይ ላይ የምትሉት ነገር ካለ ኮሜንት ሴክሽን ላይ አስቀምጡ። እግዚአብሔር ይረዳኛል። ጌታ እግዚአብሔር ዘመናችሁን ይባርክ። ተባረኩልኝ። በቀጣይ ክፍል እንገናኛለን።